ሰላም ጤና ይስጥልኝ ሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? ርቂቻ ከተሰኘው መጽሐፌ ላይ የተወሰዱ የመጽሐፉን ትምህርቶች ከዛሬ ጀምሮ በዩቲዩብ በኦዲዮ ቪዲዮ አቀርብላችኋለሁ። በዛሬው ትምህርታችን ስለ አፋን ኦሮሞ ፊደላት እንመለከታለን። የአፋን ኦሮሞ ፊደላት ቁቤ ይባላል። ቁቤ ሊትራሊ ፊደል ማለት ነው። ቁቤ ላይ ሲበዛ ነው። ቁቤ ላይ አፋን ኦሮሞ የአፋን ኦሮሞ አልፋቤት ወይም ፊደል ማለት ነው። እንግዲህ እነዚህን ፊደሎች በሁለት ከፍለን እንመለከታቸዋለን። ድርብ ፊደላትና ነጠላ ፊደላት የሚባሉ አሉ። የኦሮምኛ ነጠላ ፊደላትን እነሱን በማየት እንጀምራለን። እንግዲህ ነጠላ ቄንጤ ማለት ነው። ቁቤ ላይ ፊደላት ማለት ነው። እንግዲህ አፋን ኦሮሞ ፊደላት ኤቢሲዲ የእንግሊዝኛው አለ። በዛ ልክ የሚሄድ ነው። አባ ጫዳ ብሎ ነው የሚጀምረው። ሀለሀ ብለን እንደምንማረው ማለት ነው በአማርኛ። ስለዚህ የመጀመሪያው የአፋን ኦሮሞ ፊደል አ ይባላል ማለት ነው። እንግዲህ በዚሁ እግረ መንገድ ነግራችሁ ለማለፍ ያክል በግራ በኩል በካፒታል ሌተር መሃል ላይ የአፋን ኦሮሞ ፊደል ብቻውን ሲገኝ እንዴት እንደሚነበብ ተቀምጦላችኋል። በቀኝ በኩል ደግሞ የአፋን ኦሮሞ የእንግሊዝኛው ፊደል አቻ ስሞል ሌተር ተቀምጦላችኋል። ስለዚህ የመጀመሪያው የአፋን ኦሮሞ ፊደል አ ይባላል። አ አብረን እንላቸዋለን። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ እነዚህ ቁቤ ለቄንጤ ወይም ነጠላ ፊደላት የሚባሉት ናቸው። እንደምትመለከቱት በቀይ ቀለም የተጻፉት አናባቢ ፊደሎች ናቸው። በጥቁር የተጻፉት ደግሞ ተነባቢ ፊደሎች ናቸው። በቀይ የተጻፉት አናባቢ ፊደሎች በእንግሊዝኛ የምናውቃቸው አምስቱ አናባቢዎች ናቸው። እንደዚሁ በአፋን ኦሮሞም አናባቢ ሆነው ያገለግላሉ ማለት ነው። ነገር ግን በአፋን ኦሮሞ ውስጥ ያሉትን ድምጾች በሙሉ እነዚህ 26ቱ የእንግሊዝኛ ፊደሎች ብቻ ሊወክሉ ስላልቻሉ ከ26ቱ ነጠላ ፊደሎች ውስጥ የተወሰኑትን በማጣመር በአፋን ኦሮሞ ውስጥ ያልተወከሉትን የአፋን ኦሮሞ ድምጾች የሚወክሉ ድርብ ፊደላት ተመስርተዋል። እነዚህ ድርብ ፊደላት ደግሞ ቀጥለን እንመለከታቸዋለን ማለት ነው። የመጀመሪያው ድርብ ፊደል ቻ ነው። ቻ፣ ቃ፣ ሻ፣ ጳ፣ ኛ፣ ጻ፣ ዣ። እንግዲህ ቻ ሲን እና ኤችን በእንግሊዝኛ ወይም ጫን እና ሃን በአፋን ኦሮሞ በማጣመር የተፈጠረ ነው። ቃ ዳን እና ሃን፣ ሻ ኤስ እና ኤችን ወይም ሳን እና ሃን፣ ጳ ደግሞ ፓን እና ሃን ወይም ፒን እና ኤችን፣ ኛ ኤን እና ዋይን ወይም ናን እና ያን፣ እንደዚሁም ጻ ቲና ኤስን፣ ዣ ዜድ እና ኤችን በማጣመር የተፈጠሩ ናቸው ማለት ነው። አብረን አንዴ እንበላቸው። ቻ፣ ቃ፣ ሻ፣ ጳ፣ ኛ፣ ጻ፣ ዣ። እንግዲህ እነዚህ በጠቅላላ የአፋን ኦሮሞ ፊደላት በቁጥር 33 ይሆናሉ። የአፋን ኦሮሞ ድምጾች 33 ላይደርሱ ይችላሉ። ነገር ግን አፋን ኦሮሞ ከሌሎች ቋንቋዎች የተዋሳቸውን ድምጾች ለመወከል የሚውሉትን ፊደሎች ጨምሮ በጠቅላላ ተነባቢዎቹና አናባቢዎቹ 33 የአፋን ኦሮሞ ፊደሎች አሉን ማለት ነው። በዛሬው ትምህርታችን እንግዲህ የምታስተውሉት ነገር የኦሮምኛ ፊደላት ከእንግሊዝኛ ፊደላት ጋር በቅርጽ አንድ አይነት ናቸው፣ በድምጽ ይዛመዳሉ። ይህ ማለት በእንግሊዝኛ የምናውቃቸው 26ቱ ፊደሎች በቅርጽ እንዳለ የተወሰዱ ናቸው። ያ ማለት በአፋን ኦሮሞ ስንጠቀምባቸው ቅርጹ የተቀየረ ፊደል ማኒፑሌት የተደረገ የለም፣ እንዳለ ነው የወሰድናቸው ማለት ነው። በድምጽ ይዛመዳሉ ስንል በአፋን ኦሮሞ ስንጠቀምባቸው አብዛኞቹ በእንግሊዝኛ ከምናውቀው ድምጽ የተዛመደ ድምጽ ነው ያላቸው። ለምሳሌ በእንግሊዝኛ ኤ እንላለን፣ በአፋን ኦሮሞ አ እንላለን። በእንግሊዝኛ ቢ እንላለን፣ በአፋን ኦሮሞ ባ እንላለን። ፊደሎቹ ብቻቸውን ሲገኙ ማለት ነው። ስለዚህ አና ኤ ባና ቢ የተራራቁ ድምጾች አይደሉም። ነገር ግን አንዳንድ የእንግሊዝኛ ፊደሎች በአፋን ኦሮሞ ፍጹም የተለየ የድምጽ ውክልና እንዲይዙ የተደረገዋል። ለምሳሌ በእንግሊዝኛ ሲ በአፋን ኦሮሞ ጫ፣ በእንግሊዝኛ ኤክስ በአፋን ኦሮሞ
ጣ የሚል ስያሜ ያላቸው ፊደሎች አሉ። የተለየ ድምጽ ውክልና ያላቸው የአፋን ኦሮሞ ፊደላት የሚለውን ለብቻ እንመለከተዋለን። ሁለተኛው ነገር የኦሮምኛ ተነባቢ ፊደላት ለብቻቸው ሲነበቡ ፊደሉ ለብቻው ስታገኙት ማለት ነው ሲነበብ የአማርኛውን አራተኛ ወይም ራበ ፊደል ድምጽ የሚሰጥ ይሆናል። ለምሳሌ ባ ሲነበብ ባ ነው። እንግዲህ በቅንፍ ውስጥ የምትመለከቱት ቢ በአፋን ኦሮሞ ሲነበብ ባ ነው። በአማርኛ ይሄ በአማርኛ ፊደል ገበታ በቡ ቢ ባ አራተኛ ላይ ታገኙታላችሁ ማለት ነው። ጫም እንደዚሁ ጨ ጩ ጫ አራተኛው ፊደል፣ ደም እንደዚሁ ደ ዱ ዲ ዳ አራተኛው ፊደል ላይ ታገኛላችሁ ማለት ነው። ስለዚህ ተነባቢዎቹን በተመለከተ ነው። አንድ የአፋን ኦሮሞ ተነባቢ ፊደል ብቻውን ስታነቡት የሚሰጣችሁ ድምጽ በአማርኛ ፊደል ገበታ ውስጥ ካሉ ፊደሎች አራተኛው አምድ ላይ ያለውን ፊደል ድምጽ ይሰጣችኋል ማለት ነው። ሶስተኛው የኦሮምኛ አናባቢ ፊደላት ደግሞ ለብቻቸው ሲነበቡ የአማርኛውን የአዘሮች ድምጽ ይሰጣሉ። ከስር እንደምትመለከቱ በቅንፍ ውስጥ የተመለከቱት በእንግሊዝኛ የምናውቃቸው አምስቱ አናባቢዎች ናቸው። እነዚህ በአፋን ኦሮሞም አናባቢ ናቸው። አ ኡ ኢ ኤ ኦ። እንግዲህ ይሄ በአፋን ኦሮሞ አናባቢዎች ሲነበቡ የሚኖራቸው ድምጽ ነው። ከስር በቅንፍ ባሉት የእንግሊዝኛ ወይም የአፋን ኦሮሞ ፊደላት ስር የአማርኛ አነባበባቸው ተቀምጦ ትመለከታላችሁ። እነዚህ እንግዲህ የአማርኛው ፊደል የአዘሮች የምንላቸው ናቸው ማለት ነው። የዛሬውን ትምህርት በዚህ ጨርሰናል። በሌላ ጊዜ በሌላ ኦዲዮ ቪዲዮ እስከምንገናኝ ነጋቲ